አረብ ሀገር ለመምጣት ያሰባችሁ እህቶቼ ለእናንተ ነው ይሄ መልእክት። እንግዲህ አረብ ሀገር ስንመጣ ቁጭ ብለን አረብ ሀገር ስንመጣ ብዙ ልጆች ውጭ ላይ የሚሰሩ ልጆች ላይቭ ላይ ገብተው ማለት እንዲህ በተለያዩ ሶሻል ሚዲያ ላይ ፎቶ ምናምን ስታይ ውጭ ላይ የሚሰሩ ልጆች እንደዚያ ሊያደርጉ ይችላሉ። ያን ቲክቶክ ላይ አይተሽ የተለያዩ የሶሻል ሚዲያ ላይ አይተሽ አረብ ሀገር ለመምጣት ተነስተሽ ከሆነ እኔ ራስሽን አሳምነሽ ነው መምጣት ያለብሽ። አረብ ሀገር ስትመጪ ልጅ ያለበት ቤት እንደውም ልጅ ያለበት ቤት የሚሰሩ ልጆች እንቅልፍ የሚባል አይተኙም። አንዳንድ ቤት እንደውም እንቅልፍ የሚባል አይተኙም። እንቅልፍ 2 ሰዓት እና 3 ሰዓት ነው የሚተኙት። ከክላሳቸው አላርም ይሞላሉ። 2 ሰዓት እና 3 ሰዓት ከተኙ በኋላ አላርም ይጫል። ያችን አላርም ጠብቆ ይነሳሉ ከእንቅልፋቸው። እንቅልፍ እንኳን የሚተኙበት ቤት ብቻ ከባድ ነው። እንቅልፍ እንኳን ለመተኛት እንትን የሚሉበት ሰዓት አለ። ከክላሳቸው አላርም ገጥመው እንትን የሚሉበት ሰዎች አሉ። እና ያን አይተሽ መተሽ ከሆነ ነው ይሄ ቪዲዮ ላንቺ ነው። እንግዲህ ለመምጣት ተነስተሽ ከሆነ ነው እንግዲህ ይሄ ቪዲዮ ላንቺ ነው። ምክንያቱንም ምን አለ መሰለሽ ውዴ፣ አረብ ሀገር 2 አመት ኮንትራትሽን እስክትጨርሺ ድረስ ይሄ እረፍት ሰዓቴ ነው ይሄ እንደዚህ ነው ብሎ ነገር የለም። ኮንትራት ቤት ነሽ። አንዴ ወደ ላይ እዚህ አንዴ ወደ ታች እዚህ ተነሺ ቁሚ ሩጪ ስትይ ቀኑን ሙሉ እንደዚህ እንደ ቬንቲሌተር ስትሽከረከሪ ነው የምትዩ ቤተሰብ ማለት ነው። ስራ ስትሰሪ ቀኑን ሙሉ ማለት ነው። አብሶ ደግሞ ልጅ ያለበት ቤት እኔ ብዙ ጊዜ ሰርች ያለ ቪዲዮ በልጅ ምክንያት እኔ የደረሰብኝ ማለት ነው። ሰዎቻቸው ይተኛሉ፣ አንቺ ነሽ ልጆቹን የምትይዙ። ሰዎቹ ቤት ተኝተው ልጅ የምትይዙ አንቺ ነሽ። እነሱ ከቤት ልጆቻቸውን ይዞ ምናምን ወጥተው ከሄዱ ልጆቹ እስኪመጡ ድረስ ትቀመጫለሽ። ምክንያቱንም ነገ ትምህርት ቤት ዩኒፎርማቸውን ታስተካክያለሽ፣ ጫማቸውን ታስተካክያለሽ። እነሱ አንዱ እግር ጫማ እዚህ ከሆነ አንዱ እግር እዛ ነው። ካልሲ ብቻ በጣም ከባድ ነው። ታስተካክያለሽ፣ አትተኝም። እንቅልፍ የሚባል የለም። ከዛ ንሳ ትነሻለሽ። ደግሞ ለሌት ነው የምትነሺው ከነሱ ቀድመሽ፣ እነሱ ሳይነሱ። ህጻናት ቤት የሚሰሩ ልጆች እንደውም እኔ አሁን ልጅ ቤት ነው የምሰራው እና ብቻ በቃ ስለ እንቅልፉ ነገር እንደውም ምን ብዬ ልንገራችሁ። ምሳቃ ይታጠባል። ጠዋት ደግሞ በሌሊት ትነሻለሽ፣ ቁርስ አስረሽላቸው ለእያንዳንዱ ሁሉንም ሻንጣ። እኔ ልጆች አሉ እኔ ቤት እኔ ብዙ ልጆች ናቸው ያሉት እና ለእያንዳንዱ ምሳቸውን አድርገሽ ከዛ ደግሞ ጠርተሽ አንስተሽ አጥበሻቸው ልብስ አልብስሻቸው ከዛን ትሸኛቸዋለሽ። ሌሊት ነው እንግዲህ የምነሳው። ከዛን ተነስቼ እነሱን ትምህርት ቤት ሸኝቼ ጽዳቴን ሰርቼ ከዛን ሲመጡ ምሳ ሰርቼ ምናምን እና በጣም ከባድ ነው። በጣም ስትመጪ ራስሽን አሳምነሽ እኔ የመጣሁት ማለት በቃ ለመስራት እስከሆነ ድረስ አላማሽን እና ዋነኛው አላማሽን ይዘሽ ብቻ ስራሽን መስራት። ያው አይታወቅም፣ አንዳንድ ቤት ሰዎች ጥሩ ከሆነ ከሳምንት አንዴ ከወር አንዴ በቃ ከሳምንት አንዴ ከ15 ቀን አንዴ እረፍት ይሰጡሻሉ። በዛ ቀን ክላስሽ ገብተሽ ላይ መግባት ትችያለሽ። እንትን ማለት እንደውም ስልክም አይፈቅዱም አንዳንድ ቤት ማርያምን ስልክ አይፈቅዱም። እና ስልክ ሁሉ የማይፈቅዱበት ቤት አለ። ዋይፋይ ሁሉ የሚዘጋበት ቤት አለ። ስልክ አይቻልም። እኔ ኮንትራት ቤት ነው የምሰራው። ስልክ አይቻልም። ግን ይመስለኛል ውጭ ላይ የሚሰሩ ልጆች ስራቸውን ከጨረሱ በኋላ በእረፍት ሰዓታቸው ላይቭ ላይ ገብቶ ምናምን ይቀመጣሉ። ኮንትራት ቤት ግን ከባድ ነው። ያን አይተሽ ቲክቶክ ላይ አይተሽ ምናምን ዋው ኧረ የከሌ ልጅ አምሮባታል እንደዚህ ነው ብለሽ አረብ ሀገር ለመምጣት አስበሽ ከሆነ የኔ ውድ ሀሳብሽን አላማ ሊኖርሽ ይገባል። አረብ ሀገር ስትመጪ አላማ ሊኖርሽ ይገባል። አላማሽን ብቻ የመጣሽበትን አላማ እያሰብሽ ጠንክረሽ ጎበዝ ሆነሽ ጠንክረሽ መስራት። ምክንያቱም አላማሽን ታውቂያለሽ። አላማሽን እስክትጨርሽ አንቺ በቃ ማለት ሰርተሽ አላማሽ ላይ እስክትደርሽ የመጣሽበትን ሁላችንም ስንመጣ ብዙ ችግር አለብን። ሁላችንም የራሳችን የሆነ አላማ አለን። አላማችንን እያሰብን ጠንካራ ሆነን ሰርተን እንትን ማለት ነው እንጂ የእንትና ልጅ ከሰፈር ነው ሰምቶ የእንትና ልጅ መታየው እንደዚህ ላይ ጉብቶ እንደዚህ አምሮባታል ምናምን ብለሽ የኔ ኮንትራት ቤት እንደዚህ አይነት ነገር የለም። ውጭ ላይ ጠፍተሽ የምትሰሪ ከሆነ ምናምን አሪፍ ነው። እኔ እንቅልፍ ሁሉ የማይተኙ ልጆች አሉ። ወይ ምን ልጆች እኔ አሁን ትምህርት ሲኖርም ለኔ ችግር ነው። ትምህርት ሲዘጋም አይተኙም። እናትና አባታቸው ክፍላቸው ገብተው ይቆልፋሉ። እኔ ነኝ ከልጆቹ ጋር እንደዚህ እንትን ስለምውለው እና እጅግ በጣም ከባድ ነው። ለዚህ ቤት አዲስ ሆናችሁ ላይክ ሰብስክራይብ በማድረግ
ተባበሩኝ። በመቀጠል ደግሞ ያስተምራችኋል ያልኩትን ከራሴ ህይወት ተሞክሮ ወደ እናንተ ይዤ እመጣለሁ። ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። ስለ አረብ ሀገር ታሪክ፣ ስለ አረብ ሀገር አስተማሪ የሆነ ነገር እንዲደርሳችሁ ሰብስክራይብ አድርጉ። ወዳችኋለሁ። ባይ